ሰላም ውዶቼ እንዴት ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ማነው እስኪ ቤተክርስቲያን መሄድ የናፈቀው? እነዚህ እንደምታዩት የወልዲያ ኪዳነ ምሕረት ነው ማለት ነው። በጣም ነው ደስ የሚለው። እውነት ለመናገር ያው ስደት ከመጣው ብዙ አመት በላይ በቃ ቤተክርስቲያን መሄድ በጣም ነው የናፈቀኝ። እናንተስ አልናፈቃችሁም? እና ወዶቼ አዲስ ዩቲዩብ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በአዲስ ቪዲዮ እመጣለሁ ማለት ነው እና አበረታቱኝ። ማነው እስኪ ነጠላ ለብሶ ቤተክርስቲያን መሄድ የናፈቀው? እውነት እኔ በጣም ነው የናፈቀኝ። በጣም እግዚአብሔር አምላክ ሀገራችን ገብተን ያሰብነው ተሳክቶልን ልክ እንደዚህ ነጠላ ለብሰን ቤተክርስቲያን እናስቀድስ ያድርገን። ሀገራችንን ሰላም ያርግልን እና ውዶችዬ እንደምታዩት ወልዲያ ኪዳነ ምሕረት ነው ሀገራችን። ይህን ሀገር የምታውቁ እስኪ ወልዲያዎች አለን አለን በሉ እስኪ ወልዲያዎች። ወልዲያ ኪዳነ ምሕረት ታውቋታላችሁ ብዬ አስባለሁ አብዛኞቹ። ሀገራችን እንግዲህ ያደግንበት ትዝታው ብዙ ነው እና ሰው ሀገር ስንኖር እግዚአብሔር አምላክ ብቻ ሀገራችንን ሰላም ያርግልን። እኛም ደግሞ እንግዲህ ያሰብነው ተሳክቶልን ወደ ሀገራችን ተመልሰን እንደዚህ አብረን ከጓደኞቻችን ጋር ከቤተሰብ ጋር ጥሩ ጊዜ እናሳልፋለን። በተለይ ቤተክርስቲያን መሄድ በቃ እንደኔ እንዴት ፍቅ እንዳለ ልነግራችሁ አልችልም። ማርያምን በጣም በቃ ያው እንደዚህ በሰው ሀገር ሆነ እንደዚህ ይናፍቀናል ሀገራችን። እስኪ ትዝታ ያለበት ወልዲያ ኪዳነ ምሕረት ትዝታ ያለበት ሰው ካለ አለን አለን በሉ ውዶችዬ። የምታዩት ሀገራችን እንግዲህ እርግጥ ጦርነት ነው አሁን በዚህ ሰዓት በጣም ነው የሚያስጠላው። እግዚአብሔር አምላክ እሱ ይጠብቃቸው ቤተሰቦቻችንን፣ ሀገራችንን ሰላም አድርጎልን እኛም ወደ ሀገራችን ገብተን እንደዚህ አብረን ከቤተሰብ ጋር እናሳልፍ ያድርገን። ፈጣሪ ይህን ጦርነት ደግሞ በቃ ይበለውና እግዚአብሔር አምላክ ይርዳን ብቻ፣ ቤተሰቦቻችንን እንጠብቅልን። የወልዲያ ኪዳነ ምሕረት ቤተሰቦቻችንን ከቁጥር ሳታጎል ተጠብቅልን። እኛም ደግሞ በሰላም ለሀገራችን ያብቃን። ወዳጆችዬ እንደምታዩት በጣም ነው ደስ የሚለው እውነት በቃ ድባቡ ያለው ሰው ምናምን በቃ በስመ አብ እዛው ያለው ሁሉ እስኪመስለኝ ድረስ በጣም ነው የሚያምረው። እንደምታዩት ደስ ይላል። እንግዲህ ለሁሉም ጊዜ ያለው አይደለም የሚባለው፣ ያው እኛም ጊዜ አለን። እንግዲህ እግዚአብሔር አምላክ ያሰብነውን አሳክቶልን ለዚህ ያብቃን።